ልጅ እስቲ እንደዚህ ከምትንዘላዘይ ምን አለበት እጮኛሽ ሊመጣ ነው አንዳንድ ስራ እንኳን ብታግዢ ምን አለበት አርቀሽ ብታስቢ ቤተሰቦቹ ፍቅረኛክ ምን ሙያ አላት ብለው ቢጠይቁት ዳንሴን ካላየ ምን ብሎ ሊነግራቸው ነው እንደውም ስቢ ለባል ቤተሰብ የሚሆን አሪፍ ሼክ አለ ላሳይሽ ቆይ ምኑንም ሳትጁ ለምንድን እንደዚህ የምትሆኚው ለነገሩ አንቺ ምን አለብሽ ሆድሽ አልጎደለ ኧረ ጎሏል አሁን ደግሞ ዳይቲንግ ስጀምር ደግሞ የበለጠ ይጎላል በይ ወደዛ ተደናቁሽ አታደናቁኝ እዚህ ላይ ጻፍኩልሽን ገዝተሽ ነኝ አንዴ ይሄንን ሁሉ ተሸክሜ ማን መጣ እንኳን እኔ ብሩ ራሱ አይችለውም አንዴ ቆይ አንቺና እኔ እዚህ ከምንዳርቅ ለምን 5 ስታር ሆቴል ሄደን ሰውየውን ራሱን ዘንጋብዙ እንዴ ትንሽ እንኳን አታፍሪ ይኸውልሽ በእኛ ኑሮ አይደለም 5 ስታር ሆቴል ሄዶ ለመገባበዝ ይቅርና ስራ ለመቀጠር እንኳን የደላሎቹን ወጪ አንችላቸው እኔ ቆይ ወገቤ እንደዚህ የተንቀጠቀጠ ጎንበስ ቀና ስል ትንሽ እንኳን አላሳዝንሽም አንቺ ደግሞ ሁሉ ጊዜ ወገብሽ የሚንቀጠቀጠው የቦርጭ ማጥፊያ አድርገሻል እንዴ ደግሞ ደፋ ቀና እያልሽ ወገብሽን ከሚያምሽ ለምን ወይ ደፋ ወይ ቀና ለምን አጭሽኝ አቃጠልሽኝ ጨጓሬን አጭሽው አቃጠልሽኝ ግን እኮ አልጨሽም እንዳጨርሹ አሁን እሱ ላይ ጻፍኩልሽን ካልገዛሽ ያው እፈጭሻለሁ እንዴ አቮካዶሽን ይጅና አስፈራሪ ታስፈራራኛለች እንዴ እኔ ሚኪ ማኮል ጀምር ነው እሱን ሳላየትም አልሄድም እንዴ መምጫው ደርሷል ሰዓት የለንም ግን እኮ ሰዓት አለን ድንጋይ ነው የሌለን አንቺ ልጅ ልቤኑ ልቅ አደረግሻት ከምን ላይ ነው ያወለኩት ወዮ እኔ ግን እንደዚህ አድርግልኝ እንዴ ጨጓራዬን እኮ ላጠችው ረዱ ግን ስላልተጠቀመችበት ነው እንጂ ባላዋቂነትማ ከኔ በጣም ትበልጣለች የታለላኩሽን ገዝተሽ የመጣሽው ወይ እሱንም አልገዛ ስሄድ እኮ ፌስቡክ ላይ የሸቀጣ ሸቀጥ ዋጋ በጣም ጨምሯል የሚል ተፖስቶ ሳይ ጊዜ በቃ ሌላ ጊዜ ሲቀንስ እንገዛለን ብዬ ትቼው መጣሁ እንደው አንቺ ልጅ ምን ባደርግሽ ነው የሚሻለኝ ሱቅ ባትልኪ ሰጣሽን ገንዘብሽ ቶሎ በይ ብሩንማ እኮ በኋላ የካርድ ብር ስትሰጪኝ ወደ ሱቅ ሂጂ ድጋሚ ፀሐይ ከሚያቃጥለኝ ብዬ በዛው ሞልቼበት መጣሁ ተባለ እንዴ ይሄን ጣም ነው አለሽ ለምደፋልሽ ኧረ እባክሽ ሞኝ መሰልኩሽ እንደ ሸለሮ አመልሽ እንዳታሳስቺኝ ከፊቴ ዞር በይ እንዴ አንቺ ቆይ አይንሽ ማየት ደክሟል እንዴ መቼ ፊትሽ ላይ ወጣሁኝና ነው አይ ወይ እናንተ ለመቋሰል ያላችሁን ጉጉት ሳይማ በደረቁ ከሚሆን አበል ክፈላቸው ይለኝ አንተ ደግሞ እዚህ ፊት እየሰጠ እንደዚህ የምታስጨፍርም እኔ ምን አደረኩሽ ትቀልዳለች እንዴ አባትሽም ቢሆን ይሄንን ምክር ነው የሚሰጠው ያባትሽን ያልኩትን ወይ ያይጥደም እንዴት እንደሚያረጉት አሳበደ አይደል ያይጥደም አንተ አሳበደ ምናምን ትላለህ እንዴ ቆይ እዚህ ቤት ምንም መቀለድ አይቻልም እኔ ችግራችሁ እንዲገባችሁ ብዬ ባህሪ ተቀያየሩና የረዱ ፍቅረኛ እንደሚመጣ እናስብ ስላችሁ የምር ፍቅረኛውን ታመጡታላችሁ ማለት ምንም አልቀበጣጠርኩም ባካችሁ ይሄው የረዱ ፍቅረኛ ነኝ ብሎ ኬክና ወይን ይዞ መጥቶ ተቀብዮ ቁጭ ብሎ እየጠበቃችሁ ነው እና አረ ምን አይነት ሀገር ነው ያለነው እውነትና ተረቱ የተደበላለቀበት ሀገር መኖር ትርፎዬ ነው ኤማ ሌባ ነው ረዱ ዘንድሮ እኮ ሰው በተሰበሰበበት የሚሰረቀው መኪና ብቻ ነው እናንተ እኛ እዚህ ስንሟዘዝ ሰውየው አንድ ዕቃ ይዞ እንዳይወጣ እና ሲሰው ወይስ ምን እናድርገው ምንም ብሎ ነገርም የለም ቃኑን ሙሉ ውሮር ሆነሽ ጨጓሬ እንድላጥሽው ሳልጥሽማ መቀየር ብሎ ነገር የለም ሰውየው ተሳስቶ ከሆነ ተሳስተሃል ብለን እንመልሰዋለን እንጂ ዛሬማ ሳንጨርስ አንቀያየርም እንቀጥል እኔ ረዱ አይደለሁማ አዎ ሶፊት እንዴት እንደምታሰቃዩ እንዴት እንደምታቃጥሉኝማ አሳይሻለሁ እንዴ አራራዱና እልህ እንደ ሰይጣን ሲይዝ ያየሁት የመጀመሪያው ሰው እሷ ነች የእውነት እንዴ አርገፈገፋት እኮ አንተ ትጣለች እኮ